አሜሪካ መላው ዓለም ለጦርነት እንዲዘጋጅ አሳስባለች። ይህንን ከባድና አስደንጋጭ ቃል የተናገሩት ተራ የፖለቲካ ተንታኝ አሊያም የሚዲያ ሰው አይደሉም። ቃሉ የወጣው በቀጥታ ከአሜሪካው የአየር ኃይል ኮማንደርና የኔቶ ከፍተኛ ጦር አዛዥ ጀነራል አሌክሲስ ጁ ግሪንኬዊች አንደበት ነው። ይህንን የዓለም መነጋገሪያ የሆነ ጉዳይ ወደ እናንተ በዝርዝር ይዘንላችሁ ቀርበናል። በፔንታጎን ኮሪደሮች የተሰማው ይህ የከፍተኛ ንቃት ደውል የዓለምን የኃይል ሚዛን በአንድ ጀንበር የሚያናውጥ ነው። ጀነራሉ ያለምንም ማቅማማት ተዘጋጁ ሲሉ አሜሪካና ኔቶ በሳተላይቶቻቸው ያዩት ግን ለኛ ያልነገሩን አስፈሪ ምስጢር ምንድን ነው? ሩሲያ፣ ቻይና፣ ሰሜን ኮሪያና ኢራን በጋራ ያሴሩት ስውር ወጥመድ አሜሪካን አስጨንቋታል። በሶስተኛው የዓለም ጦርነት የመጀመሪያ ጥይት ልትተኩስ የቀሯት ሰዓታት ናቸው ወይስ ቀናቶች? ነገሩ የሩቅ አገር ወሬ አይደለም። የእያንዳንዳችን ኑሮ የዕለት ጉርስ አልፎም የዓለምን ሕልውና ሊቀለብስ የሚችል እጅግ አደገኛ ደመና በደጃችን እያንዣበበ ነው። ይህ የፊልም ትዕይንት አይደለም። እያየነው ያለነው የዘመናችንን አስፈሪ እውነታ ነው። በዛሬው ልዩና ጥልቅ ትንታኔያችን የዓለምን ልብ ያንጠለጠለው የጀነራል ግሪንኬዊችን ማስጠንቀቂያ በስተጀርባ ያሉትን ስውር እውነታዎች፣ የተደገሰውን የኢኮኖሚና የድህነት ቀውስ እንዲሁም ለኛ ለተራው ዜጋ ሊያመጣ የሚችለውን አደገኛ መዘዝ እንፈትሻለን። እስከ ቪዲዮአችን ፍጻሜ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። በዋሽንግተን ዲሲ የሚገኘው የፔንታጎን ወታደራዊ ዋና መስሪያ ቤት ኮሪደሮች ለዘመናት በርካታ ምስጢራዊ ውሳኔዎችን አስተናግደዋል። ነገር ግን በቅርቡ የአሜሪካ ጦር ከፍተኛ አዛዥ የሰጡት ድንገተኛ መግለጫ መላውን ዓለም ያስደነገጠና የሚዲያ አውታሮችን ያናወጠ ሰበር ዜና ሆኗል። ይህ መግለጫ የተለመደ ወታደራዊ ሪፖርት አልነበረም። ይልቁንም ዓለም አቀፍ ስጋቶች ወደማይመለሱበት አደገኛ ምዕራፍ መሸጋገራቸውን የሚያበስር በጭንቀትና በቁርጠኝነት የተሞላ የሰዓቱ ጥሪ ነበር። አዛዡ ከፍተኛ የንቃት ማስጠንቀቂያ ሲያውጁ ከጀርባው የሚታዩት ምልክቶች መላውን የሰው ልጅ ሊያስተውላቸው የሚገቡ ድንገተኛ ማዕበሎች መኖራቸውን ያመለክታል። በወታደራዊ ስትራቴጂና የመከላከያ ሳይንስ ውስጥ ከፍተኛ ንቃት የሚለው ቃል እንዲሁ በዘፈቀደ የሚነገር አይደለም። ይህ ሁኔታ ሲታወጅ የአንድ አገር የጦር ኃይሎች ከተለመደው የዕለት ተዕለት ዝግጅትና ስልጠና ወጥተው በማንኛውም ሰከንድ ሊሰነዘር ለሚችል ጥቃት አፋጣኝ ምላሽ ለመስጠት ወደሚያስችላቸው ቀጥተኛ የጦርነት ሽግግር መግባታቸውን ያሳያል። ይህ ማለት የኒውክሌር ማዘዣ ጣቢያዎች፣ የባህር ሰርጓጅ መርከቦች፣ ስትራቴጂካዊ የቦምብ ጣይ አውሮፕላንና የሳይበር መከላከያ ክፍሎች ሙሉ በሙሉ በንቃት ላይ እንዲሆኑ ትዕዛዝ ተላልፏል ማለት ነው። የአሜሪካ ጦር አዛዥ በዋነኛነት ትኩረት ያደረገባቸው የዓለም ክፍሎች ዝምተኛ ግን በማንኛውም ጊዜ ሊፈነዱ የሚችሉ የጂኦፖለቲካ እሳተ ገሞራዎች ናቸው። ማስጠንቀቂያው ያነጣጠረው በአንድ አካባቢ ብቻ ላይ ሳይሆን እርስ በእርሳቸው በተሳሰሩ ሶስት ዋነኛ የዓለም መስመር ግንባሮች ላይ ነው። እነርሱም የፓሲፊክ ውቅያኖስ፣ የምስራቅ አውሮፓ ሜዳዎችና የመካከለኛው ምስራቅ ወሳኝ የባህር መስመሮች ናቸው። እነዚህ ቀጠናዎች በአንድ ጊዜ ከተናጉ መላው ዓለም ወደ ከፋ ትርምስ ውስጥ መግባቱ የማይቀር ነው። ታሪክ ራሱን ይደግማል ይባላል። ይህ የፔንታጎን አዲስ ማስጠንቀቂያ በብዙ መልኩ እንደ አውሮፓውያን አቆጣጠር በ1962 የተከሰተውን የኩባ የሚሳኤል ቀውስ ወይም የ1980ዎቹን የነበረውን የቀዝቃዛ ጦርነት የመጨረሻው ምዕራፍ ያስታውሰናል። የአሁኑ ስጋት ከዚያ የከፋ የሚያደርገው በዚያን ጊዜ የነበረው ፉክክር በሁለቱ ሀያላን በአሜሪካና በሶቪየት ኅብረት መካከል ብቻ የተገደበ መሆኑ ነው። የዛሬው ፈተና ግን በርካታ ኒውክሌር የታጠቁና በቴክኖሎጂ የበለጸጉ ሀያላን ሀገራት በአንድ ጊዜ ምዕራባውያንን ለመጋፈጥ የተሰለፉበት አዲስና እጅግ ውስብስብ የዓለም ስርዓት መጀመሪያ በመሆኑ ነው። ቤጂንግ ታይዋንን የገዛ ግዛቷ እንደሆነችና አስፈላጊም ከሆነ በኃይል እንደምትቀላቀላት ደጋግማ ስትገልጽ ቆይታለች። በቅርብ ጊዜያት በታይዋን የባህር ወሽመጥ ዙሪያ የሚደረጉት የቻይና የባህር አየር ኃይል መጠነ ሰፊ ወታደራዊ ልምምዶች ተራ ማስፈራሪያዎች መሆናቸው ቀርቷል። የቻይና ጦር አውሮፕላኖች የታይዋንን የደህንነት ቀጠና በተደጋጋሚ መጣሳቸው በአሜሪካ የስትራቴጂክ ባለሙያ ዘንድ ይህ ልምምድ ሳይሆን ለድንገተኛ ወረራ የሚደረግ የመጨረሻው ልምምድ ነው የሚል ከፍተኛ ስጋት ፈጥሯል። ቻይና በደቡብ ቻይና ባህር ላይ ያላትን ይገባኛል ጥያቄ ለማጠናከር ሰው ሰራሽ ደሴቶችን
በመገንባትና በእነዚህ ደሴቶች ላይ የራዳር የሚሳኤል መከላከያዎችን በመትከል አካባቢውን ሙሉ በሙሉ ወደ ወታደራዊ ምሽግ ቀይረዋለች። ይህ ባህር በየዓመቱ ትሪሊየን ዶላሮችን የሚያወጡ የዓለም የንግድ መርከቦች የሚያልፉበት ወሳኝ መስመር በመሆኑ ቻይና ይህንን ቀጠና መቆጣጠሯ አሜሪካና በኤሲያ የሚገኙ አጋሮቿ በቀጥታ በቤጂንግ ቁጥጥር ስር እንዲወድቁ ያደርጋቸዋል። ታይዋን ለአሜሪካ ያላት ፋይዳ ከፖለቲካው ባለፈ የዓለምን የዘመናዊ ቴክኖሎጂ የጀርባ አጥንት የያዘች በመሆኑ ነው። በዓለም ላይ ካሉ እጅግ የላቁ ማይክሮቺፖችና ሴሚኮንዳክተሮች ውስጥ ከ90 በመቶ በላይ የሚሆኑት የሚመረቱት በታይዋን ነው። እነዚህ ቺፖች ከስማርትፎን ጀምሮ እስከ ወታደራዊ ተዋጊ አውሮፕላኖችና አርቲፊሻል ኢንተለጀንስ ልማት ድረስ ወሳኝ ናቸው። ታይዋን በቻይና እጅ ከወደቀች የዓለም የቴክኖሎጂና የኢኮኖሚ የበላይነት በአንድ ጀንበር ይቀየራል። የአሜሪካ የባህር ኃይል በፓሲፊክ ውቅያኖስ ላይ ያለው ባህላዊ የበላይነት አሁን በቻይናው አንቲሺፕ የባለስቲክ ሚሳኤል ምክንያት ከባድ አደጋ ተጋርጦበታል። ቻይና ያዘጋጀችው የላኪለር ሚሳኤሎች የአሜሪካን ግዙፍ የጦር አውሮፕላን ተሸካሚ መርከቦች ወደ ታይዋን እንዳይጠጉ ለማድረግ የታለሙ ናቸው። በመሆኑም የፔንታጎን አዛዥ የሰጡት ማስጠንቀቂያ በዚሁ ቀጠና የሚገኙ የአሜሪካ ጦር በማንኛውም ሰዓት ለሚመጣ ግጭት ስልታዊ አቀማመጡን እንዲያስተካክል ለማስገደድ ጭምር ነው። በሌላ በኩል የሩሲያና የዩክሬን ጦርነት አሁን ላይ የአካባቢ ግጭት መሆኑ አብቅቶለታል። ሞስኮ የኢኮኖሚና የወታደራዊ መዋቅሯ ሙሉ በሙሉ ወደ የጦርነት ጊዜ ኢኮኖሚ በመቀየር የጦር መሳሪያ ምርቷን በከፍተኛ ደረጃ አሳድጋለች። የአሜሪካ ጦር ስጋት ሩሲያ በዩክሬን የምታገኘውን ማንኛውንም ስኬት ተጠቅማ ወደ ቀጣዩ ምዕራፍ ማለትም ወደ ምስራቅ አውሮፓና የኔቶ አባል አገራት ድንበር ልታስፋፋ ትችላለች የሚል ነው። የሞስኮ ባለስልጣናትና ፕሬዚዳንት ቭላዲሚር ፑቲን በተደጋጋሚ የሚሰጡት የኒውክሌር ማስጠንቀቂያ በአሜሪካ ዘንድ በቀላል የሚታይ አይደለም። ሩሲያ ስልታዊ የኒውክሌር ጦር መሳሪያዎቿን በተጠንቀቅ ማቆሟና አዳዲስ የሰውነት ድምፅ አልባ የሃይፐርሶኒክ ሚሳኤሎችን ወደ ግንባር ማስጠጋቷ የአሜሪካ የቅድመ መከላከል ስትራቴጂን እንዲከልስ አድርጎታል። ይህ ሁኔታ ጥቃቅን ስህተቶች እንኳን ወደ ኒውክሌር እልቂት ሊያመሩ እንደሚችሉ ያሳያል። ኢስቶኒያ፣ ላትቪያና ሊቱዌኒያ እነዚህ ሶስት የባልቲክ ሀገራት የቀድሞ ሶቪየት ህብረት አባላትና የአሁኑ የኔቶ አጋሮች ናቸው። ሩሲያ ከቤላሩስና ከካሊንግራንድ ግዛት ጋር ያላትን ወታደራዊ ትስስር በማጠናከር እነዚህን ሀገራት ከቀሪው አውሮፓ ለመቁረጥ የሚያስችላትን የስዋልኪ ጋፕን ለመቆጣጠር የምታደርገው ስውር ዝግጅት በኔቶና በአሜሪካ ዘንድ ከፍተኛ ስጋት ፈጥሯል። የአሜሪካ የደህንነትና የስለላ ሳተላይቶች በሩሲያ ሰሜናዊ ክፍልና በዩክሬን አዋሳኝ ድንበሮች ላይ ያሳዩት ነገር ማስጠንቀቂያውን አስገዳጅ አድርጎታል። ሰፊ የጦር መሳሪያ ማከማቻዎች መገንባታቸው፣ የሳይቤሪያ የኒውክሌር ባቡሮች መንቀሳቀስና የሩሲያ የባህር ሰርጓጅ መርከቦች በአትላንቲክ ውቅያኖስ ውስጥ ባልተለመደ መልኩ በብዛት መታየታቸው ፔንታጎን የቀይ መስመር ማስጠንቀቂያውን እንዲያወጣ አድርጎታል። ሌላው የየመን የሁቲ አማጽያን በቀይ ባህር በሚያልፉ ዓለም አቀፍ የንግድ መስመሮች ላይ የሚያደርሱት የሚሳኤልና የድሮን ጥቃት የዓለምን ንግድ ሽባ አድርጎታል። የአሜሪካ ባህር ኃይል አካባቢውን ለመጠበቅ ቢሞክርም ጥቃቶች እየቀጠሉ መሆናቸው እና የነዳጅ ማመላለሻ መርከቦች መስመራቸውን ቀይረው በአፍሪካ ዙሪያ እንዲጓዙ መገደዳቸው ለዓለም ኢኮኖሚ ትልቅ ኪሳራ ከማስከተሉም በላይ የወታደራዊ የበላይነት ፈተና ሆኗል። ሌላውና እጅግ አሳሳቢው ጉዳይ ኢራን ዩራኒየምን የማበልጸግ ስራዋን ወደ 90 በመቶ እያቀረበች መሆኑ የአሜሪካና የእስራኤል ዋነኛ የደህንነት ስጋት ነው። ኢራን የኒውክሌር ጦር መሳሪያ ባለቤት ከሆነች በመካከለኛው ምስራቅ ያለው የኃይል ሚዛን ሙሉ በሙሉ ይገለበጣል። ይህ ደግሞ ቀጠናዊ የኒውክሌር ውድድርን ሊቀሰቅስ ይችላል። ኢራን በቀጥታ ጦርነት ውስጥ ከመግባት ይልቅ በሊባኖስ ሄዝቦላ፣ በየመን ሁቲ፣ በሶሪያና በኢራቅ ባሉ ታጣቂዎቹ አማካኝነት አሜሪካና አጋሮቿን ታጠቃለች። በእነዚህ አካባቢዎች የሚገኙ የአሜሪካ ጦር ሰፈሮች በተደጋጋሚ የድሮን ጥቃት እየደረሰባቸው መሆኑ የአሜሪካ ጦር ራሱን ለመከላከልና አጸፋዊ እርምጃ ለመውሰድ ሁልጊዜም በከፍተኛ ንቃት ላይ እንዲሆን አስገድዶታል። አለፍ ስንል ደግሞ የእስራኤል ቀጣይ ወታደራዊ እርምጃዎችና የሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት ይዘውት የተነሱት ስልታዊ ጥንቃቄ አሜሪካ ለብቻዋ እንድትቀር እያደረጋት ነው። አጋሮቿ የራሳቸውን ሕልውና ለመጠበቅ ሲሉ የሚወስዷቸው እርምጃዎች አሜሪካ ሳትወድ በግዷ ወደ ትልቅ
ትልቅ የመካከለኛው ምስራቅ ጦርነት ውስጥ ሊጎትታት እንደሚችሉ የፔንታጎን አዛዦች ይገነዘባሉ። የአሜሪካ ጦር አዛዥ ማስጠንቀቂያ በስተጀርባው ያለው ትልቁ ምስጢር ይህ አዲሱ የምዕራባውያን ተቃዋሚዎች ጥምረት ነው። ቻይና፣ ሩሲያ፣ ኢራንና ሰሜን ኮሪያ ካሁን በኋላ በተናጥል ሳይሆን በጋራ ስትራቴጂ በቴክኖሎጂ ልውውጥና በወታደራዊ ድጋፍ ተሳስረው አሜሪካ ተኮሩን የዓለም ስርዓትን ለመናድ በቁርጠኝነት እየሰሩ ነው። ሰሜን ኮሪያ በሚሊዮኖች የሚቆጠሩ የመድፍ ጥይቶችና የባለስቲክ ሚሳኤሎችን ለሩሲያ ማቅረቧ በዩክሬን ግንባር ላይ ትልቅ ለውጥ አምጥቷል። በምላሹ ደግሞ ሞስኮ ለሰሜን ኮሪያ የሳተላይትና የኒውክሌር ሚሳኤል ቴክኖሎጂዎችን እያካፈለች መሆኑ በኮሪያ ባህረ ሰላጤ ላይ አዲስና አስፈሪ ስጋትን ፈጥሯል። የቻይና ሩሲያና ኢራን የጦር መርከቦች በኦማን ባህረ ሰላጤና በፓሲፊክ ውቅያኖስ ላይ የሚያደርጓቸው የጋራ ወታደራዊ ልምምዶች ለምዕራባውያን የሚሰጡት ግልጽ መልእክት አላቸው። ብትነኩን ሁላችንንም ነው የምትገጥሙን። ይህ ጥምረት የአሜሪካ የጦር ኃይልን ትኩረት በበርካታ ግንባሮች ላይ ለመከፋፈል ታስቦ የተደረገ ነው። ይህ ወታደራዊ ጥምረት በኢኮኖሚው ረገድም የዶላርን የዓለም መገበያያነትን የበላይነት ለመስበር በጋራ እየሰራ ነው። የኢኮኖሚ ማዕቀቦችን ለማለፍ የራሳቸው የክፍያ ስርዓት መዘርጋታቸው አሜሪካ በዓለም ላይ ያላትን የፋይናንስ ዱላ አቅም ስለሚያዳክምባት ወታደራዊ ኃይሏን ብቸኛ መከላከያ እንድታደርግ አስገድዷታል። ጉዳዩ አለፍ ያለ ነው። ጦርነት ከምድርና ከባህር ባለፈ ወደ ሳይበሩ ዓለም ተዘዋውሯል። የዓለም ወሳኝ መሠረተ ልማቶች፣ የኤሌክትሪክ ኃይል ማመንጫዎች፣ የውሃ አቅርቦት ስርዓቶች፣ ባንኮችና የሆስፒታል ኔትወርኮች በውጭ ሀገር መንግስታት የሚደገፉ የሃከር ቡድኖች የማያቋርጥ ድብቅ ጥቃት እየደረሰባቸው ነው። አንድ ትልቅ ጥቃት የአሜሪካን ማህበረሰብ ሙሉ በሙሉ ሽባ ሊያደርግ ይችላል። በህዋ ላይ የሚደረግ ፉክክር ለጦርነቱ ወሳኝ መሪ ነው። አሜሪካ ለሚሳኤል መመሪያ፣ ለደህንነት መረጃና ለኮሙኒኬሽን በሳተላይቶቿ ላይ ትተማመናለች። ነገር ግን ቻይናና ሩሲያ ሳተላይቶችን ማክሸፍ የሚችሉ የሌዘር መሳሪያዎችና ሳተላይቶችን ማዘጋጀታቸው በጦርነት ጊዜ የአሜሪካ ጦር ዓይንና ጆሮን ሊያሳጡት እንደሚችሉ ተደርሶበታል። ሌላው ጉዳይ ጠላት ጦር መሳሪያ ሳይተኩስ የውስጥ አንድነትን ማፍረስ የሚችልበት ስትራቴጂ ቀርጿል። በማህበራዊ ሚዲያዎች ፌስቡክ፣ ኤክስ እና ቲክቶክ አማካኝነት የሚለቀቁ የተቀነባበሩ የሐሰት መረጃዎችና የፕሮፓጋንዳ ዘመቻዎች የአሜሪካን ሕዝብ በዘር በፖለቲካና በሃይማኖት መከፋፈል የሀገሪቱን የውሳኔ ሰጭነት አቅም እያዳከሙት ይገኛሉ። በሌላ መልክ ደግሞ አርቲፊሻል ኢንተለጀንስ የጦርነት ባህሪን ቀይሮታል። የሰው ልጅ ትዕዛዝን ሳይጠብቁ ራሳቸውን ችለው ኢላማ ለይተው የሚያጠፉ የድሮን መንጋዎችና የሮቦቲክስ መሳሪያዎች ልማት ፈጣን ሆኗል። ፔንታጎን በዚህ የኤአይ የጦር መሳሪያ ውድድር ወደኋላ ከቀረ የወደፊቱ ፈጣን ጦርነትን መቋቋም እንደማይችል በመገንዘብ ከፍተኛ የቴክኖሎጂ ንቃትን አውጇል። ወደ ሌላ አህጉር ስንሻገር ደግሞ በአፍሪካ በተለይም በሳህል ቀጠና የተከሰቱት መፈንቅለ መንግስታት የምዕራባውያንን ጦር ከቀጠናው እንዲወጣ አድርጓቸዋል። ይህ ክፍተት ተከትሎ የሩሲያ አፍሪካ ኮርፕስ አካባቢውን መቆጣጠሩ የምዕራባውያን ጠል ስሜቱን ማስፋፋቱ ለአሜሪካ ስትራቴጂካዊ ኪሳራ ሆኗል። ሌላው ለዘመናዊ የጦር መሳሪያዎች፣ ለኤሌክትሪክ መኪናዎችና ለከፍተኛ ቴክኖሎጂዎች ወሳኝ የሆኑ ማዕድናት በብዛት የሚገኙት በአፍሪካ ነው። ቻይና እነዚህን ማዕድናት በቢሊዮን ዶላር ብድርና መሰረተ ልማት ስም ሙሉ በሙሉ እየተቆጣጠረቻቸው መሆኑ አሜሪካ የወደፊት የጦር መሳሪያ ማምረቻ ግብዓት እንዳታጣ ስጋት ላይ ጥለዋታል። ቻይና በጅቡቲ ከገነባችው ወታደራዊ ሰፈር በተጨማሪ በምዕራብ አፍሪካ ላይ አዳዲስ የባህር ኃይል ማረፊያዎችን ለመገንባት የምታደርገው ጥረት ለአሜሪካ የባህር ዳርቻዎች ቅርብ በሆነው አትላንቲክ ላይ የቻይና የጦር መርከቦች በቋሚነት እንዲቀመጡ ስለሚያደርግ የፔንታጎንን ስሌት አወሳስቦታል። የአሜሪካ የጀርባ አጥንት በሚባለው የላቲን አሜሪካና ካሪቢያን ቀጠና የሩሲያ የጦር መርከቦችና የኒውክሌር ሰርጓጆች መታየታቸው እንዲሁም የቻይና የደህንነት መከታተያ ጣቢያዎች መገንባቱ ስጋቱ ከአሜሪካ ድንበር አቅራቢያ መድረሱን ያሳያል። ሌላው ጉዳይ አሜሪካ ላለፉት ዓመታት ለዩክሬንና ለእስራኤል የምታደርገው መጠነ ሰፊ የጦር መሳሪያ ድጋፍ የራሷን የጦር መጋዘኖች በከፍተኛ ደረጃ አዝቆታል ተብሎ ይታመናል። በአንድ ጊዜ ትልቅ ጦርነት ቢነሳ የሀገሪቱ የመከላከያ ኢንዱስትሪ በፍጥነት መሳሪያዎችን የማምረት አቅሙ ውስን መሆኑ
አዛዦቹን አሳስበዋል። የአሜሪካ ጦር ኃይል በአሁኑ ጊዜ የታሪክ ትልቁ የወታደራዊ ምልመላ እጥረት ገጥሞታል። የዘመኑ ወጣቶች በአካል ብቃት መጓደል፣ በፖለቲካ አመለካከት መቀየርና በጦርነት የመሳተፍ ፍላጎት ማጣት ምክንያት ሰራዊቱን ለመቀላቀል ፍቃደኛ አይደሉም። ይህ የወታደር ቁጥር ማሽቆልቆል ለከፍተኛ ንቃቱ ሌላው ምክንያት ነው። በዋሽንግተን ኮንግረስ ውስጥ በዲሞክራቶችና በሪፐብሊካን መካከል ያለው የከረረ ፖለቲካዊ ፉክክር በመከላከያ በጀትና ለውጭ ሀገራት በሚደረገው ድጋፍ ላይ ፈጣን ውሳኔ እንዳይተላለፍ እያደረገ ነው። ይህ የውስጥ መከፋፈል በጠላቶቿ ዘንድ እንደ ትልቅ ድክመትም እየታየ ነው። ሌላው ከኢራቅና ከአፍጋኒስታን የረጅም ዓመታት ጦርነት በኋላ የአሜሪካ ሕዝብ ሌላ የውጭ ሀገር ጣልቃ ገብነት ወይም የሰራዊት መስዋዕትነት ለመቀበል ፍጹም ዝግጁ አይደለም። በዚህ ሁኔታ አሜሪካ ያወጀችው ከፍተኛ የንቃት ማስጠንቀቂያ ጠላቶቿን በማስፈራራት ወደ ኋላ እንዲሉ ያደርጋቸዋል። ተከታታይ የዲፕሎማሲ ንግግሮች ተደርገው በታይዋን በዩክሬን ጉዳዮች ላይ አዲስ የኃይል ሚዛን ስምምነት ተደርሶ ዓለም አቀፍ ሰላም ለጊዜው ሊረጋገጥ ይችላል። ቀጥተኛ የኃይላት ጦርነት ባይነሳም አዲሱ የቀዝቃዛ ጦርነት ይቀጥላል። ዓለም በሁለት ጎራ ትከፈላለች። ግጭቶችም በተለያዩ ሀገራት ተላላኪዎች አማካኝነት በአፍሪካ በመካከለኛው ምስራቅና በምስራቅ አውሮፓ እየፈነዱ የዓለምን ሰላምና ኢኮኖሚ ማናጋታቸውን ይቀጥላሉ የሚል ግምቶች አሉ። ቻይና ታይዋንን በኃይል ለመውረር ስትነሳ አሜሪካ ጣልቃ ትገባለች። በዚሁ ጊዜ ሩሲያ በኔቶ ላይ ጥቃት ትከፍታለች። ኢራን የሆርሙዝ ወሽመጥን ትዘጋለች። ይህ የሶስተኛው የዓለም ጦርነት መፈንዳት ሲሆን የመጀመሪያው ጥይት ከታይዋን የባህር ወሽመጥ ወይም ከባለስቲክ ሀገራት ሊተኮስ ይችላል። እነዚህ ስጋቶች ወደ ቀጥተኛ ግጭት ካመሩ የዓለም የንግድ መስመሮች በመዘጋታቸው የነዳጅ ዋጋ በአንድ ጀንበር ሰማይ ይነካል። የምግብና የቴክኖሎጂ አቅርቦት ይቋረጣል። የዓለም የአክሲዮን ገበያ ይከስራሉ። ይህም የኢኮኖሚ ውድቀት በቢሊዮን የሚቆጠሩ ሰዎችን ለረሃብና ለችግር ይዳርጋል። የአሜሪካ ጦር አዛዥ ማስጠንቀቂያ የመጨረሻ ግቡ ጦርነት መክፈት ሳይሆን በጥንካሬ ሰላምን ማስከበር ነው። ፔንታጎን ከፍተኛ የጦርነት ዝግጅት በማሳየት ቻይና፣ ሩሲያና ኢራን የጥቃት ውሳኔ ከመወሰናቸው በፊት የሚያስከትለውን ከባድ ዋጋ አስልተው እንዲተዉት ማድረግ ነው። አሁን ዓለም የቆመችበት በጦርነትና በሰላም መካከል ባለው እጅግ ቀጭን መስመር ላይ ነው። የሀያላን ሀገራት መሪዎች የሚወስዷቸው እያንዳንዳቸው እርምጃዎችና ስሜታዊ ውሳኔዎች የትኛውንም ሀገር የማይምር አጠቃላይ ጥፋት ሊያስከትሉ ስለሚችሉ ታላቅ የዲፕሎማሲ ጥበብ የሚጠይቅበት ሰዓት ላይ እንገኛለን። የመጀመሪያውና ሁለተኛው የዓለም ጦርነቶች ከመፈንዳታቸው በፊት የነበሩት ወታደራዊ ዝግጅቶችና የሀያላን ጥምረቶች ከዛሬው ሁኔታ ጋር በእጅጉ ይመሳሰላሉ። ካለፈው ታሪክ ያልተማሩ መሪዎች ስህተትን የሚደግሙ ከሆነ የሰው ልጅ ታይቶ የማይታወቅ የቴክኖሎጂ እልቂት ሊገጥመው እንደሚችል የታሪክ ምስክርነት ያስረዳል። የአሜሪካ ጦር አዛዡ የሰጡት ከፍተኛ የንቃት ማስጠንቀቂያ ለዓለም ሕዝብ የሚሰጠው ትልቅ መልእክት አለ። ሰላም ዝም ብሎ የሚገኝ ሳይሆን ሁልጊዜ ጥበቃ የሚሻ ውድ ሀብት ነው። ይህ ማስጠንቀቂያ ምናልባትም ዓለም ወደ ገደል አፋፍ ከመድረሷ በፊት የተሰማ የመጨረሻው የንቃት ደውል ሊሆን ይችላል። ሁላችንም በትኩረት ልንከታተለው የሚገባ የጂኦፖለቲካ እውነታ ነው። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን ይህንን ይመስል ነበር። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።